የሆነ ህግ አለ ማለት ነው። እሱን ነው በአጭሩ የምንመለከተው። መርሐባ። እቺ ሐምዘቱል ወስል የቃል መጀመሪያ ላይ ስትመጣ ሶስት አይነት አነባብ አላት። አንደኛው እንደ ፈትሐ ወይም አ፣ ሁለተኛው እንደ ዶማ ወይም ኡ፣ ሶስተኛው እንደ ከስራ ወይም ኢ። እንደ ፈትሐ ወይም አ የምናነባት አል የሚለው ቃል ጋር አብራ ከመጣች ነው። ለምሳሌ አልሐምዱ፣ አልቃሪዐ፣ አልሐቀ፣ الحمد لله رب العالمين الرحمن الرحيم النبي أولى بالمؤمنين من أنفسهم ስለዚህ እቺ ሐምዘቱል ወስል አል የሚለው ቃል ጋር ከመጣች እንደ ፈትሐ ወይም አ ብለን እናነባታለን ማለት ነው። ነገር ግን አል የሚለው ቃል ጋር ካልመጣች ወደ ሶስተኛው ፊደል ሐረካ እናመራለን። ምን ማለት ነው? የሶስተኛውን ፊደል ሐረካ እንመለከታለን። ይህ ደግሞ ወደ ሁለተኛው የአነባብ አይነት ያመራናል። እሱም ምንድነው? ሶስተኛው ፊደል ሐረካው ዶማ ከሆነ እሷን ልክ እንደ ዶማ ወይም ደግሞ ኡ ብለን እናነባታለን ማለት ነው። ለምሳሌ ኡሽዱድ፣ ኡዕቡዱ፣ ኡድኹሉ፣ ኡርኩድ ቢሪጅሊክ፣ ኡድዑ ኢላ ሰቢሊ ረቢክ፣ ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂም ሰላህ። ስለዚህ ሶስተኛው ፊደል ሐረካው ዶማ ከሆነ እሷ ልክ እንደ ዶማ ወይም ኡ ብለን እናነባታለን ማለት ነው። ሆኖም ሶስተኛው ፊደል ከዶማ ውጭ ማለትም ፈትሐ ወይም ከስራ የሚሆን ከሆነ ግን ሐምዘቱል ወስሏን ልክ እንደ ከስራ ወይም ኢ አድርገን እናነባታለን። ምን ማለት ነው? ሶስተኛው ፊደል ከስራ ከሆነ ከስራ ትሆናለች። ሶስተኛው ፊደል ፈትሐም ቢሆን ከስራ አድርገን ወይም ደግሞ እንደ ኢ እናነባታለን ማለት ነው። ለምሳሌ اضرب، اهبطوا، ارجعوا، اقرأ، اذهب، اتخذوا، اهدنا الصراط المستقيم، اذهبوا بقميصي هذا، اقترب للناس حسابهم، استكبارا في الأرض። ስለዚህ ሶስተኛው ፊደል ሐረካው ፈትሐ ወይም ከስራ ከሆነ እሷን ልክ እንደ ኢ ወይም ከስራ አድርገን እናነባታለን ማለት ነው።